ማንም አይወዳችሁ፣ የእናት ልጅ አይወዳችሁ። እኔ ስላየሁኝ ነው እውነት የእናት ልጅ አይወዳችሁ። እና የቴንም የዚችኛዋን ልጅ ሳትሆን እሷ ብዙ ነገሮችን አሳልፋ እኔም ብዙ ነገሮችን ያሳልፍኩልኝ በሀሳብ በትክክል እኔ ሳጠፋ እየተቆጣችኝ እሷም ስታጠፋ ብሯን ሰታኝ አምናኝ ብዙ ስቸገርም አበድርኝ ስጭኝ ተቸግር ያለው አፌን አውጥቼ እንኳን ስቸገር ቸግሮኛል ስላት እንኳን ጋራ ማለት ነው እኔ ማላውቀውን ነገር አወኩ ብዬ ያደረኩት ነገር የማይሆን ነገር ሲሆን ያ ሰው ደግሞ ከኔ የተሻለ ሰው ሲመክረኝ ያን ነገር አስተካክለዋለሁ። ገብቷቸዋል። ስለዚህ ይልድ በፊት ቤት እንዲገዛላ ብር ሰታኝ እስካሁን እኔ ጋር ነው ያለው። ብሯ እኔ ጋር ነው ያለው። ለምን ወልደሽ ስትነሽ ትገዢልኛለሽ ብላ ማለት። ሰላም ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለውኝ እግዚአብሔር የተመሰገነ ይሁን። እኔ ሰላም እንደሆንኩኝ እናንተም ሰላም እንደሆናችሁ ተስፋ አደርጋለሁኝ። እንግዲህ ብርዷን በጣም ነበር የሚዘንበው እንዲህ ነበር የሚያደርገውና እግዚአብሔር የተመሰገነ ነው። ያው ማድረግ አይቻልም። ያው ደስ ይላል ሲዘንብም ስናጣም ደግሞ ዝናቡ ቀረብን እንላለን አይደለ? እግዚአብሔር ይመስገን አሪፍ ነው፣ ደስ ይላል። እናንተም ሙቀቱ እንግዲህ በጣም ከባድ ሆኗል እየሰማኝ እንደሆነ እና አይዟችሁ እስካልፍ ያለፋል። አንድ ቀን የራሳችሁን የሀገራችሁን አየር ታገኛላችሁ ማለት ነውና ውድ ቤተሰቦቼ ዛሬ የመጣሁላችሁ እንግዲህ ብዙዎቻችሁ እኔ እናንተ መምከር መቼም ቢሆን አይሰለቸኝም። እጅግ በጣም ደስ ብሎኛል። የባለፈው መብራቴ ያልኳችሁ ያው አንዳንድ ነገሮችን ጨራርሻለሁ። እንትኑን አላገኘውኝም። ስልክ እንጨቱን ገና አልመጣም፣ መጥቷል ብለውኝ ነበር የሄድኩት። እግዚአብሔርን ነው የምላችሁ ከንቱ ልፋት ነው የነበረው። ግን ሌላ ነገር እንትን አልኩኝ፣ ሌላ ነገር አስተካክዬ መጣሁኝ። ብቻ እቺ ምድር የሆነ አንዱ ተሳካ ስትሉ አንዱ ፈተና ይበዛበታል፣ አንዱ አልሆነም ስትሉ አንዱን ጨረሱ ስትሉ አንዱ ይወጣልና ብቻ ተስፋ ያለ መቁረጥ። እኔ መቼም የሆነ ነገር አስቤ ሳልፈጽም ተስፋ አልቆርጥም። የቻልኩትን እየታገልኩኝ ነው። ያው ትንሽ ድካም ቢኖረውም እመም ቢኖረውም ግን የሆነ ነገር የሰው ልጅ ሳይደክም ዋጋ ሳይከፍል የሚሆን አልጋ ባልጋ የሚሆን ነገር የለም። ሁላችሁም ይሄን መልስ ስለምትጠብቁ ስለኔ ነገር በርቺ፣ ጎበዝ፣ ገንዬ፣ ጀግና፣ በርቺልን፣ አይዞሽ፣ ታሳኪዋለሽ እያላችሁ ስለሆነ እግዚአብሔር ያክብርልኝ። የእውነት እንዴት እንደማመሰግናችሁ አላውቅም። ጎበዝ፣ በርቺ፣ ጀግና፣ ትችያለሽ ማለት ራሱ ምን ያህል ቃላቱን እንደሚያጠነክረኝ እናንተ አታውቁትም። በጣም ነው የምታጠነክሩኝና በጥሩ ኮሜንት ጻፉልኝ። እና የት መወለድ ቋንቋ ነውና የአንዲት ጓደኛዬ ቤት ውስጥ ሳስመርቅላት የነበረው አንድ ቀን ግን እንደምን ብዬ ሄጄ ያሳያቸዋለሁኝና ትናንትና የእሷ ገፍቶላታል። ቆጣሪያም ውሃም ከዚህ በፊት ያሳያቸዋለሁኝ። ውሃም ገፍቶላታል። ስንገዛው ያ ቤት ውሃ አልነበረውም፣ ቆጣሪ አልነበረውም፣ መሬት እና የተወሰነ ክፍል ተሰርቶበት ነው የነበረው። ከዛ ለኛ አፈርሰን ሆነ ነገሮች አስተካክለን ኮርኒሱን ግድግዳውን አሰርተን አስመርቀን አከራይተነዋል። ከተከራየ እንግዲህ አመት የሚገርም ነው፣ አመት ሊሆነው ነው አከራይተነዋል። እና በሱ በአንዳንድ ወጪ ራሱ እግዚአብሔር እንምላችሁ በአንዳንድ ወጪ ይችሎላታል። አከራይተነው በዛኛው አንዳንድ ነገር ወጪ አውጪ ስትባል የውሃም የሆነ ነገሮች በሚደረጉት በቤት ኪራዩ ነው ስናደርግ የነበረውና ሁላችሁም ተጠቀሙበት። እግዚአብሔር ነው የምላችሁ። ሰውን ስታገለግሉ ኖራችሁ ለራሳችሁ መግቢያ ከሌላችሁ የእውነት የእናንተ መድከም የእናንተ ከንቱ ነው የሚሆንባችሁ። እውነቴን ነው የምላችሁ። ስለዚህ ለራሳችሁ አንገት መግቢያ ያስፈልጋችኋል። እባካችሁ ይሄንን ምክር ሳሰለችሁ ለራሳችሁ ለመመቶ ካሬ አትሆንም። ለራሳችሁ ወቁበት። ሸራም መስራት ቢያቅታችሁ ሸራም ወጥራችሁ ትኖሩበታላችሁ። ባትኖሩበትም ደግሞ የተቸገራችሁ ጊዜ ሽጣችሁት የሆነ ነገር ላይ ታውላላችሁ። የሰውን እጅ አታዩ። እባካችሁ ባንክ እያስቀመጣችሁ ብራችሁን የማይሆን ነገር አታድርጉ። ስለዚህ ብራችሁን የሆነ የሚወልድ ነገር ላይ መገልባበጥ የምትችሉት ነገር ላይ ምናምን አድርጉ። አትሸወዱ። እግዚአብሔር ነው የምላችሁ፣ አትሸወዱ። ምንም ከሌላችሁ ማንም አይወዳችሁ። የእናት ልጅ አይወዳችሁ። እኔ ስላየሁኝ ነው እውነት የእናት ልጅ አይወዳችሁ። እና የቴንም የዚችኛዋን ልጅ ሳትሆን እሷ እውነት በቃ የልቤ ብዙ ነገሮችን
አብረን እሷም ብዙ ነገሮችን አሳልፋ እኔም ብዙ ነገሮችን ያሳለፍኩልኝ በሀሳብ በትክክል እኔ ሳጠፋ እየተቆጣች እሷም ስታጠፋ እየተቆጧት እንደዚሁ ለእናንተ በሚዲያ የተዋወኳና ዛሬ ስንት ደረጃ አብረን የደረስነው አምናኝ ቤት እንድገዛላት አምናኝ ብዙ ነገሮችን አምናኝ ብሯን ሰታኝ አምናኝ ብዙ ስቸገርም አበድርኝ ስጭኝ ተቸግሬያለሁ አፌን አውጥቼ እንኳን ስቸገር ቸግሮኛል ስላት እንኳን ባይኖራት እንኳን ከሌላ ተበድራ የምትደርስልኝ ከእግዚአብሔር በታች እሷ ናትና እውነት እናንተ አንዳንድ ሰዎች አስተሳሰባችሁ ዩቲዩብ ለዩቲዩብ ብላ ነው የምትለፈልፉ ለዩቲዩብ ብላ ነው እንደዚህ አይደለም። እኔ በዩቲዩብ በጣም ብዙ በጣም በቃ መቆሜ ራሱ ከእግዚአብሔር በታች እግዚአብሔር እናንተ ሰጥቶኝ እንጂ የቆምኩት ችግር የሆነ ነገር ሲያጋጥም ለእናንተ የሆነ ሰው ሲያማክር እንደዚህ ብታረጊ ሲሉኝ ከዛ ነገር ሳስተካክል ምን ስል እኔ ዩቲዩቡ ለብር ብቻ አይደለም ብር አይከፍለኝም። አሁን በጣም ቆይቷል ብር መክፈል ካቆመ ቢያንስ 5 ወር ሆኖታል። ብር አይከፍለኝም። ግን እዚህ ጋር ጥሩ ነገሮችን ሳቀርብ ስሳሳት እያረማችሁኝ አይዞሽ እንደዚህ ነው ስትሉኝ እንደዚህ ሳይሳካልኝ ቀረ እንደዚህ አድርጊያለሁ ስላችሁ እንደዚህ ብታደርጊ ይስተካከላል እንደዚህ ብታደርጊ እንዲህ ብትሄጂ ሲሉኝ ያን ነገር ስጠቀም ከብዙ ሰው የሆነ ነገር ስታማክሩ ይስተካከላል ከእግዚአብሔር ጋር ማለት ነው። እኔ ማላውቀውን ነገር አወቅኩ ብዬ ያደረኩት ነገር የማይሆን ነገር ሲሆን ያ ሰው ደግሞ ከኔ የተሻለ ሰው ሲመክረኝ ያን ነገር አስተካክለዋለሁ። ገብቷችኋል? ስለዚህ የሷም እንደዚህ አምናኝ ይሄን ሁሉ አድርገናል። በሚዲያ ነው የተዋወቅነው። የምታውቁኝ በሚዲያ ብዙ ልጆች ብዙ ነገር አወያይታችሁኝ ብር የሰጣችሁኝ እስካሁን ድረስ የአንድ የቴ ብር ሰታኝ እስካሁን ድረስ ሳልወልድ በፊት ቤት እንዲገዛላ ብር ሰታኝ እስካሁን እኔ ጋር ነው ያለው። ብሯ እኔ ጋር ነው ያለው። ለምን ወልደሽ ስትነሽ ትገዢልኛለሽ ብላ ማለት ለምን በሚዲያ ነው የተዋወቅነው። ምንም አምናኝ ያን ሁሉ ብር ልካ አስቀምጬላታለሁ እስካሁን ማለት ነው። እርግጠኛ ነኝ በደንብ ስለምታየው ነው። እና እኔ ብዙ ቤተሰቦችን አፍርቻለሁ በዚህ ሚዲያ ብዙ እህቶችን አፍርቻለሁ። እና እኔ ለእናንተ ስመክራችሁ እኔ እናንተ ያደረጋችሁትን ጫማ ስላደረኩኝ በደንብ እረዳችኋለሁ። የዚህን ሰሞን አይታችሁ ከሆነ እንትን ላይ ሳውዲ አረቢያ 12 ዓመቷ ነው የተቀመጠችው። እንደገና ደግሞ ወደ ጅቡቲ መስመር ደግሞ 12 ዓመት ነው የሰራችው። 24 ዓመት ሰው ቤት አገልግላ መጨረሻ ላይ ወደ 6 ሚሊዮን በላይ የሚሆን ጉልበቷን ብሯን ወንድሟ በልቷት አሁን ላይ ምን ሚዲያ ነበር ባለው አፌ ላይ ያዝልኝ ይቅርታ አድርጉልኝ። በደንብ ታገኙታለች። ውሸት አለም ታሪኩን ብትሰሙ የእውነት በቃ ምን አይነት እንዴ! አንዳንድ ጊዜ እኮ ሰው አይመኑ ስታምኑም ልክ አለው። ምን ያህል ማመን እንዳለባችሁ አሁን እዚህ ጋር የ12 ዓመቱን ደሞዟን እንኳን ቢበላ የ12 ዓመቷ ይኖራታል። አሁን እሷ አላገባች አልወለደች። አሁንም ሰው ቤት ነው ያለችው፣ ሳውዲ አረቢያ ነው ያለችውና እዩሃ ሚዲያ የውሸት እንዳይመስል እዩሃ ሚዲያ ላይ ገብታችሁ በደንብ መስማት ትችላላችሁ። ውሸት አይደለም ወይም ደግሞ ፈጥሬ አይደለም ማወራላችሁ። እና ለራሳችሁ ወቁበት። እቺ ልጅ አላገባች እንግዲህ በ24 ዓመቷ ነው ስደት እናቷ ሞታ በ8 ወሯ ከሀገር በ24 ዓመቷ ወጣ። አሁን ላይ 24 ዓመት አገልግላ 48 ዓመቷ ነው። እቻውን ከ48 ዓመት ምን አይነት ጉልበት ቢኖራት ነው ከዚህ በኋላ ሞራሩስ 24 ዓመት ጉልበታ ተበልቶ ምን ያህል ሞራል ቢኖራት ነው? ምን ያህል እንትን ቢኖራት ነው? እለፍ ችግር የለውም። እና ሲስተላለች ዚያና ትላለች። መቼም ቪዲዮ ውስጥ መግባት እንደማትፈልግ ታውቃላችሁ። እንዴት እንደምትው እና ለማንኛውም ወቁበት ለራሳችሁ። እኔ እግዚአብሔርን በጣም የምሰራ ብዙ ነገሮች ማቅረብ አቅቶኝ አይደለም። ቢያንስ 10 ሰው ቢከታተለኝ ከ10ሩ አንዱ ጆሮ ሰጥቶኝ ከሰማኝ ለኔ እጅግ በጣም ደስ ይለኛል። እናንተ እየመከራችሁ እነዚህ የደረስኩት እኔም ደግሞ እየተመካከር ነው እዚህ የደረስነው። ብዙ ልጆች ግን ከራሳችሁ ችግር ካልደረሰባችሁ በስተቀር የማትረዱ የማትሰሙ ሰዎች ስላላችሁ ነው። እኔም ደግሞ እንግዲህ ከእግዚአብሔር ጋር አይታችሁኛል ይሄ ቤት ምን አይነት እንደነበረ። ይሄ ቤት አሁን ለስሙ ቤት ይባላል ግን ቤት አይደለም። ግን እግዚአብሔር ይመስገን አላማረረም። አይቼ ማላቆን ዓለም አይቼበታለሁ። አግብቼ ወልዳለሁ ያላልኩትን አግብቼ ወልጃለሁ። ከአንድም 2 ልጆችን እግዚአብሔር በልጆች ባርኮኛል። በጣም ደስተኛ ነኝ። ሌላ ነገሮች እንደሌሎቹ ያማረ የተለያየ ነገሮች መቀያየር ባልችል እግዚአብሔር ይመስገን ስሙ የተመሰገነ ይሁን። እውነት በጣም ደስተኛ ነኝ።
እና የሆነ ነገር ታግዬ ስበሳጭ ማንኛውም ሰው እንደሚበሳጨው ልበሳጭ ይችላል። የድካም እግዚአብሔር የዚህን ሰሞን በቃ ምግብ ሁሉ ሳልበላ ነው በቃ የትና የት እየሄድኩ ትናንቱን አልነበርኩም ከትናንትና ወዲያ አልነበርኩም ከትናንትና ወዲያ ማለት ይሄ 3 ቀን ምን ያህል ዋጋ እየከፈልኩ እንደሆነ እግዚአብሔር ነው የሚያውቀው። እውነት በቃ በጣም ደከመኝ። ግን በቃ ልቶ ስትሉም ደግሞ ለሰው ልጅ አስፈላጊ መቼም መብራት ለሰው ልጅ አስፈላጊ ነው። እንደፈለኩ መጠቀም አልቻልኩኝም። ያ ሰውም ደግሞ እንደፈለጋችሁ ከዛ ሰው ልሰርብት በእነሱም አይፈረድም። እና የራሳችሁን ቢያንስ ወይን ቆጥባችሁ ወይን የሆነ ነገር አንድ የሞልታችሁ ወይን የሆነ ብቻ የሆነ ነገር ታርጉታላችሁ። የራስ ነው። መብራታውን እሳቀቃለሁ። ይሄ አምፖላውን ሲበራ እሳቀቃለሁ። ለምን ሊቆጥረባቸው ይችላል ወይ ሊቆጡኝ ይችላሉ እላለሁ። የራሴ ከሆነ ግን አበራዋለሁ። የሰው ወርቅ አደምቅ ለ2 ቀን ለ3 ቀን ልትጌጡበት ትችላላችሁ። ከዛ በኋላ ግን አውልቃችሁ ነው የምትሰጡት። ይሄም እንደዛው ነው። እና ብዙ ነገር ከልጅ ጋር ስትሆኑ ብዙ ነገር ያስፈል መብራት እንደፈለው አሁን እሱ ተሳስቶ ልጅ እንደዚህ ያጠፋል ያበራል። በዛን ሰዓት ቅር ሊላችሁ ይችላል። በቃ አፈራለሁ መጋጨት ሊኖር ይችላል። እና ያ ነገሮች ስላለ እኔ በጣም በቃ እሳቀቃለሁ። በጣም ነው የምሳቀቀው። እና ስቶፍ መጠቀም አልቻልኩ። በፊት ልታውቃላችሁ እጠቀም ነበር። አሁን ላይ ስቶፍ አልጠቀም ምጣድ ነው እሱንም በግድ የምጠቀሙ። ብዙ ነገሮች አሉ። ካወራሁላችሁ እጅግ በጣም ብዙ ነገሮች አሉ። እጄን አጣጥፌም ያልተቀመጥኩት ደግሞ ስለሚያስፈልገኝ ነው። እውነት በጣም ብዙ ብር ነው ያፈሰስኩበት። ያንን ብር ደግሞ ኑሮኝ እጄ ላይ ኑሮ አይደለም ያፈሰስኩት። በቃ ከዛም እግዚአብሔር ያለ ቀን ሰርቼ ከፍላለሁ በሚል በዛም መቼም ሌላ ስራ ኑሮኝ አይደለም። መሬትም ቤትም ሳገናኛችሁ እናንተ ሄዳችሁ በጎን በኩል እየገዛችሁ ያላችሁት እኔ ባገኘሁት እኔ ባቀረብኩት ቤት ነው። እናንተ ለደላላ አልከፍልም እያላችሁ እኔ በለፋሁት እኔ ብዙ ነገሮች ዋጋ በከፈልኩኝ ነው በጎን በኩል እየሄዱ እየገዙ ያሉትና ተስፋ አልቆርጥም። እግዚአብሔር ለኔ ስላላለ ሊሆን ይችላል። ያ ብር መቶም ላይ ጠቅመኝ ይችላል። ስለዚህ አሁንም ቢሆን ተስፋ አልቆርጥም። እኔ ወደፊት ነው የምጓዘው። ለማንኛውም ላይክ ሼር አርጋችሁ አበረታቱኝ። እኔ ይሄንን ነገር ነው ልላችሁ የምፈልገው። እንድጠይቅላችሁ እንዳሳያችሁ የምትፈልጉ ነገር ካለ አሳያችኋለሁኝ። ለማንኛውም ደህና ሁኑልኝ። ላይክ ሼር እያረጋችሁ አበረታቱኝ። ደህና ሁኑልኝ።